የሚገላግለው ህዝቡ ከቅድም ጀምሮ እያለ ነበር። ህዝብ ሆይ እዚህ ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ቁረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን ሶስተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረ ሚሚ፣ ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለእኔ ልካልኛች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች። እናም አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጠሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በእኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በእኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ የማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ይሄ ነው ያ ነው ማልልሽም ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። ምንም አልሞክርም። እንደውም ትንሽ ኦሮሞኛ ነበር የምሞክረው፣ እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ እኔ ላንብብልሽ። 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ ላንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ፣ በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ይሁን። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ ለሌላ ጊዜ፣ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊትም መቼም ቆርጬላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ የወጣለት ያዘው ለስሙ ይወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶቼ በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አልልም። ስልክ ቁጥሩ የኔ ስለሆነ ብቻ ብሩ የነሱ ስሙ የነሱ ሆኖ ይሄን የተፈጠረው ወይንሸትና ሚሚ መሀል አሁን የወይንሸት ባለ ሶስተኛ ዕጣ ነው። ባለ 3 መኝታ ቤት አንደኛ ዕጣ የወጣላትም ሰልዋ እንደዚህ አይነት ችግር ተፈጥሯል። በጓደኛዋ ልጆች ስም ቆርጣ ጓደኛዋ በልጆቼ ስም ነው የቆረጥሽው አካፊኝ እያለቻት ነው። የእነሱን ገና አልሰማንም ብር ማን እንደከፈለ። ኔትወርክ እያስቸገራት ነው። ሰልዋና አብዱል ጀዲድ ነው የልጆቹ ስም። አንደኛ ዕጣ ባለ 3 መኝታ ቤት ይወጣላት። ይሄው ጸብ ላይ ናቸው እነሱ እየተጨቃጨቁ ነው። በልጆቼ ስም ስለሆነ የቆረጥሽው የልጆቼን እድል ነው የወሰድሽው፣ በልጆቼ ስም ስለቆረጥሽው ለእኔ ነው የሚገባው ቤቱ እያለቻት እና በጣም ያሳዝናል። ያው አሁንስ አማርኛውን ማንበብ ትችያለሽ ሚሚ? ከላይ ቦግ ብሎ የሚታይሽ ታይምስ የሚወጣው ቤቱ የወይንሸት ነው ነው የሚለው አንብቢ። ሀቡ ከዩኤስ ይቻላል ያልሽ? ከየትም ቦታ ይቻላል ውዴ። ከኢትዮጵያ ብቻ ነው ማይቻለው። ኢትዮጵያ ውስጥ የሚኖር ሰው ብቻ ነው መቁረጥ ማይችለው። ስደት ከኢትዮጵያ ውጭ